ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። አሁን ከመሸ ከጎንደር የተሰማ ሰበር መረጃ አለ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ቃል አቀባይ አርበኛ ኪሪል ጎቤ ሰበር ዜናውን ቀጥታ ከግንባር ያደርሰናል። እስከ መጨረሻው አብራችሁን ቆይታችሁ መረጃውን ተከታተሉ በአክብሮት እንጋብዛለን። ጤና ይስጥልን አርበኛ ኪሪል ጎቤ፣ እስኪ የዕለቱን ሰበር መረጃ አድርሰን። መልካም አመሰግናለሁ። እንግዲህ ሰሞኑን ስርዓቱ የደረሰበትን የፖለቲካ ኪሳራ ለማካካስ በብዙ ቦታ ፕሮፓጋንዳ ለመስራት እየተንቀሳቀሰ እንዳለ ይታወቃል። ቀደም ባለው ጊዜ በጎንደር ቀጠና መሰል ድርጊቶችን ለማድረግ ብዙ ነገር ሞክሮ አዳርም ሌትም ቀንም የተሰራ ኦፕሬሽን ተቋም መሰንበቱ ይታወቃል። ከዛ የቀጠለ በዛ የተሰራውን የፖለቲካ ኪሳራ ለማካካስ በዛሬው ዕለትም ጎንደር ከተማ በድብቅ ጉብኝት ያደርጉሏል የስርዓቱ የተወሰኑ ከፍተኛ አመራሮች። ይህ መረጃ ቀድሞ ለኛ ደርሶ ነበር። ነገር ግን ከዚህ የተሻለ ሌላ ጥቃት ማድረግ የምንችልበት መረጃ ቀድሞ ደርሶን ስለነበረ ይህን ጉብኝት ዝም ብለን ባላየ ስናልፈው ውለን ነበረ። እንግዲህ እዚህ ጎንደር ከተማ ላይ ጉብኝት ያደርግ ከዋለ በኋላ አመሻሹን ወደ ጎርጎራ ከተማ የሚሄዱበት የራሳቸው ፕሮግራም እንደነበራቸው በውስጥ መረጃ ቀድሞ ደርሶን ነበረ። በዚህ በመረጃው መሰረት ከምሽቱ አንድ ሰዓት ቀደም ብሎ አንድ ሄሊኮፕተር ከአዲስ አበባ ተነስቶ ወደ ጎርጎራ ከመጣ በኋላ የተወሰኑ ተሳፋሪዎችን አራግፎ እንደገና ድጋሚ ተመልሶ የመጣበት ሁኔታ ነበረ። እንግዲህ የመጀመሪያው ሄሊኮፕተር ያው እንደ አብሪ ሊያበሩ የሚችሉ ሰዎችን ቀድሞ ልኮ ይሆናል ብለን በማሰብ የመጀመሪያውን ሄሊኮፕተር አሳለፍ ነው። በድጋሚ ግን በሁለተኛ ደረጃ የመጣው ከፍተኛ ባለስልጣኖችን ይዞ የመጣ ሄሊኮፕተር ሊሆን ይችላል ብለን ስለገመትን እሱ ላይ ያነጣጠረ ጥቃት ፈጽመናል። በጥቃቱም ሄሊኮፕተሩ ሙሉ በሙሉ ጋይቷልኝ። እንግዲህ ምን ያህል ባለስልጣናት ተጎድተዋል የሚለውን ምን ያህል ሞተዋል የሚለውን ነገር ነገ ነው የምናውቀው። በአሁኑ ሰዓት ግን አውሮፕላኑ ሙሉ በሙሉ ጋይቶ ያለበት ሁኔታ ነው ያለውና ይህን ተልዕኮ የወሰዱት የአማራ ፋኖ ጎንደር ጠቅላይ ግዛት ልዩ ተወርዋሪ ሰራዊቶች ናቸው። እንግዲህ ከዚህ በፊት በከተማም እንደዚህ አይነት መሰል ኦፕሬሽኖችን ሊሰሩ የሚችሉ ተወርዋሪ ሰራዊቶችን አሰልጥነን በየከተማው አስርገናል ማለታችን ይታወሳል። ይህን ተመሳሳይ ድርጊት የፈጸሙት እንግዲህ ተመሳስለውና ብዙ ዋጋ ከፍለው እንግዲህ አጥቶ ከመጥፋት ያልተናነሰ ልዩ ኦፕሬሽን ነው። ቀጠናው ምን ያህል በስርዓቱ ከፍተኛ ኃይል ይመራ እንደነበር ይታወቃል። እንግዲህ እዛ አካባቢ እንትን ሁሉ አለ፣ የሰራዊት ካምፕ አለ፣ የስርዓቱ የሰራዊት ካምፕ ሁሉ አለ። ያን ሁሉ ከዛ ሁሉ ተከልለው ከዛ ሁሉ ተቀላቅለው ያን ሁሉ አልፈው እዛ ሁሉ መሰናክል አልፈው የራሳቸውን ለጊዜው መጥቀስ የማንፈልገውን ከሴኩሪቲ አንፃር ማለት ነው መጥቀስ የማንፈልገውን የራሳቸውን ብዙ ጥበብና ዘዴ ተጠቅመው በአርቢጂ ሄሊኮፕተሩን ማጋየትና ብዙ ጊዜው እነማን ናቸው ምን ያህል ይሆናሉ የሚለውን ቁጥሩን የማናውቀውን የስርዓቱ አገልጋዮች ማጋየት ይችላል ይላል። እጅግ በጣም እናመሰግናለን። ይሄ ታላቅ ድል ነው አርበኛ ኪሪል ጎቤ። እውነቱ ከሆነ እንደዚህ አይነት ታላቅ ድሎች ለፋኖ ትግል ወደፊት የሚያራምዱ እንደሆኑ ይታወቃል። ከዚህ በኋላ ከሄሊኮፕተሩ በኋላ በአገዛዙ በኩል የተሰጠ ምላሽ ነበረ? ምንም ምላሽ የለም። አሁን ኦልሞስት ምሽቱ 2 ሰዓት ነው። ድርጊት የተፈጸመው ለ1 ሰዓት 10 ጉዳይ አካባቢ ነው። ሰዓቱን ተቀራራቢ ስለነበረ አሁን በከፍተኛ መደናገጥ ውስጥ ነው ያሉት። ምናልባት በዙሪያው መጀመሪያ ላይ አድርሷቸው የሄዱት ይሁኑ ወይም ደግሞ እዛው የአየር ማረፊያውን አካባቢ ጠብቆ የነበሩ ሰራዊቶች ይሁኑ አልታወቀም። ከፍተኛ ቁጥር ያለው ኃይል ወደ ሕክምና እየገባ ነው ብለውናል። እንግዲህ ሄሊኮፕተር ላይ የነበረው ሙሉ በሙሉ ስለጋየ ምንም እዛ ውስጥ ሰው ይተርፋል የሚል ግምት የለንም በእኛ ግምት። ምናልባት በዙሪያው የነበሩት በተፈናቃሪም በብዙ ነገር ጉዳት የደረሰባቸው ሊሆኑ ይችላሉ። እነሱን ወደ ሕክምና በማጓጓዝ እና በከፍተኛ ድንጋጤ ያለበት ሁኔታ ነው ያለ። ምንም አጸፋ መልስ የሰጠው ነገር የለም። እጅግ በጣም አመሰግናለሁ አርበኛ ኪሪል። እስቲ በመጨረሻም በዚህ ጉዳይ ላይ ይህ እንደዚህ አይነት ታላቅ ስኬቶች የጎናጸፉበትን ኦፕሬሽንና እንደዚህ አይነት ትልቅ ምት መምታት ለፋኖ ትግል ያለው ፋይዳ ምንድን ነው? እንግዲህ እንደነዚህ አይነት ከዚህ በፊትም ደጋግመን ተናግረናል። ትግሉ ላይ አሁን የተከነ የሚመስልበት የራሱ ሁኔታ አለ። ትንሽ የተረጋጋ የሚመስልበት ይሄ የትግሉ እድገት በራሱ ያመጣው ባህሪ ነው። እንደከዚህ ቀደሙ በጣም ከፍተኛ ሪስክ ያላቸውን ተልእኮዎች ላንወስድ እንችላለን። ነገር ግን በተጠና መልኩ እንግዲህ አሁን ላይ በትግሉ ውስጥ ብዙ የወታደራዊ ሙያ ያላቸው ከአርበኞች በተጨማሪ ብዙ ወታደራዊ ሙያ ያላቸው ብዙ ጠበብቶች አሉና ይሄን ዘዴ በመጠቀም በተከነ መልኩ ብዙ ጥቃቶችን ልንፈጽም እንደምንችል ከዚህ በፊት ቀድመን ተናግረን ነበረ። ተመሳሳይ ድርጊቶችን ቀደም ሲል በደልጊ ከተማ እና በተለያየ ቦታ እንደዚህ አይነት በፈንጅ ሁሉ የመምታትና መሰል ድርጊቶችን ስናደርግ መሰንበታችን ይታወቃልና ይሄ በቴክኖሎጂ የታገዘ ነው። እጅግ በጣም በጥበብ የሚሰራ ይሄ የትግሉ ስክነት በራሱ እድገት ያመጣው ነው። እንግዲህ እንደምናስታውሰው ስንጀምር
በጣም ኋላ ቀረ በሚባልና በትንሽ መሳሪያ ነበር የጀመርነው። አሁን ላይ ደግሞ ይሄንና መሰል ጥቃቶችን የምናደርጋቸው የትግሉ እድገቱ በባህሪው ይዞት የመጣ እድገት ነውና እንደዚህ አይነት ድርጊቶች ከዚህ በኋላ ተጠናክረው የሚቀጥሉ ነው የሚሆኑት። ይሄ የትግሉ እድገትም አንድ ማሳያ ተደርጎ ነው የሚታየው ማለት ነው። ይላል እጅግ በጣም አመሰግናለሁ አርበኛ ኪሩቤል ጎቤ። እንግዲህ ጠዋት በሚኖረን መረጃ ደግሞ ተጨማሪ ሀሳቦችና የተጣሩ መረጃዎች እንደምጠብቀን ተስፋ እናደርጋለን። ከልብ አመሰግናለሁ ወንድም አለም። አመሰግናለን። የተከበራችሁና የተወደዳችሁ ክቡራን ቤተሰቦቻችን እንደሰማችሁት ዛሬ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ታላቅ ድል አስመዝግቧል። ይህ ታላቅ ድል ደግሞ በፋኖ የትግል ታሪክ የመጀመሪያ የሆነውን የብልጽግናን ሄሊኮፕተር ከአየር ላይ ያወረደበት ነው። እንደሰማችሁት እንግዲህ አርበኛ ኪሩቤል ጎቤ በዝርዝር ነግሮናል። ተጨማሪ መረጃዎቹን በነገው ፕሮግራማችን ይዘን እንቀርባለን። አጠቃላይ መረጃዎቹን በነገው የዜና ሰዓታችን በዝርዝር ይዘን የምንመለስ ይሆናል። ፋኖ ያሸንፋል ስንል ከዚህ የተነሳ ነው። የአማራ ሕዝብ ትግል እንዲሁ እንደማይቀለበስ ደግሞ የዛሬው ድል አንዱ ማሳያ ነው። ድል ለአማራ ሕዝብ፣ ድል ለፋኖ። ጤና ይስጥልን። በሰላም ደሩ።